አለይኩም ወራህመቱላሂ ወበረካቱ። ወደዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት 17 ኢንች ሲአርቲቪ ኮርኔት ይባላል። ችግሩም ሆሪዞንታል ላይን ያሰመረ ነው። የዚህ አይነት ችግር ብዙውን ጊዜ ቨርቲካል ሴክሽን ላይ ነው የሚሆነው። ችግሩን አብረን የምናየው ይሆናል። እስከ መጨረሻው ቪዲዮን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ ተመልሰናል። ወደ ተመልካቾች ልኬታችንን የምናደርገው መጀመሪያ ወደ ሰከንደሪ ሴክሽን አውትፑት ቮልቴጅ ይሆናል። የመጀመሪያ ሆሪዞንታል ኤስቲቲአር ወደ ፍላይባክ የሚሄደው 110 ቮልቴጅ እንለካለን። እንዲሁም ቀጥሎ ወደ ቨርቲካል አይሲ 27 ቮልቴጅ ይወጣል። እሱንም ቼክ አድርገን ወደ ሶስተኛው ደግሞ ጃንግል ወይም ፕሮሰሰር አይሲ የሚወጣ 10 ቮልቴጅ አለ። እሱንም እንደዙ ለካና የመጨረሻው ደግሞ ወደ ሳውንድ አይሲ የሚወጣ 17 ቮልቴጅ አለ። እነሱን እንለካለን። በትክክል ቮልቴጅ አውትፑት መሆናቸውን እናያለን። ከዛ በኋላ ወደ ቨርቲካል ሴክሽን ልኬት እንሄዳለን። ተከታተሉ። ተመልሰናል። ውድ ተመልካቾች እንዳያችሁ ቨርቲካል ሴክሽን ሁሉም ቮልቴጅ በጥሩ ሁኔታ ላይ ነው ያለው። ቨርቲካል አውትፑትም 13 ቮልቴጅ አለ። እንዲሁም ቨርቲካል ግር ላይ 27 ቮልቴጅ ደርሷል። እንዲሁም ጃንግል ላይ 5 ቮልቴጅ ገብቷል። ስለዚህ ሌላ ችግር ስለሚሆን ካፓሲተሮችን ቼክ እናደርጋለን። ተከታተሉ።
ውድ ቤተሰቦች እንዳያችሁ እንደተከታተላችሁት ይሄ ቲቪ የነበረው ችግር የካፓስተር ችግር ነበረ። ካፓስተሩ 25 በ470 ማይክሮፋራድ እሱም በሌላ ተከተን ቀይረን ቲቪያችን በቀላሉ መንገድ ተነስቷል። ስለዚህ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።